ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በሀገርም በውጭም ያላችሁ የእናታችን የቅድስት ኪዳነ ምሕረት ወዳጆች እንደምን አላችሁ? አሜን። የእግዚአብሔር ስም የተመሰገነ ይሆንልን። የጃቲ መካነ ሕይወት ቅድስት ኪዳነ ምሕረት ቤተ ክርስቲያን በእድሳት ላይ መሆኑን ሁላችንም እናውቃለን። ይህንን እድሳት ለመስራት ከሕፃን እስከ ሽማግሌ ሁላችንም የእግዚአብሔር ልጆች የሆንን በሙሉ ይመለከተናልና ይህንን ስራ ለመስራት እንድንዘጋጅ የሁላችንም መልካም ፈቃድ ይሆንልን። በዚሁ መሰረት የካቴድራሉ ሰበካ ጉባኤና የእድሳት ኮሚቴው ህዳር 7 ቀን ከምሽቱ 3 ሰዓት ተኩል ላይ ሰፊ ፕሮግራም አዘጋጅቷልና በቴሌግራም ቻናሉ ላይ ገብታችሁ ይህንን የበረከት ስራ እንድትሳተፉ በእናታችን በቅድስት ኪዳነ ምሕረት ስም እናሳስባችኋለንና ለምታደርጉት ደግሞ እግዚአብሔር በበረከቱ ይባርካችሁ፣ በሰላምና በፍቅር ይጠብቃችሁ። የእናታችን የቅድስት ኪዳነ ምሕረትን ቤተ ክርስቲያኒቷን አድሰን እግዚአብሔር የሚሰጠንን በረከት ደግሞ እንድንቀበል አምላከ ቅዱሳን እግዚአብሔር ይርዳን። ሁላችንንም በያለንበት ይባርከን፣ ስጦታችን ሁሉ ይቀበልልን። በዚህ ላይ እንድታደርጉ ደግመን ደጋግመን እናሳስባችኋለንና እግዚአብሔር ይስጣችሁ፣ እግዚአብሔር ይባርካችሁ። አሜን። የቻናሉም ስም ፍኖተ ሰማዕታት ኪዳነ ምሕረት ሰንበት ትምህርት ቤት ቻናል በሚለው ገብታችሁ ለዚህ የተዘጋጀ የህንፃ እድሳት የሚል አለ። ፍኖተ ሰማዕታት ጃቲ ኪዳነ ምሕረት ብላችሁ በቴሌግራም ቻናል ላይ ገብታችሁ እንድትሳተፉ ለማለት ነው። እግዚአብሔር ሁላችሁንም ይባርካችሁ።